ሞት ራሱ የመጣው የሰው ልጅ ውድቀት የመጣው ሰይጣን በሰው በመቅናቱ ነው። ባንቺ ስቀና እኔን የመሆን ጊዜን እያቃጠልኩ ነው። ትናንትናውን እኔን በልጨው መገኘት መልካም ብታደርግ ፊት ያበራል እንደተባለው ፊት ያበራል። ትድን ትወዳለህ ወይ ብሏል ጌታ። መጀመሪያ ሰው መታመሙን ማመን አለበት። ብዙ ሰዎች ስለ ቅናት ሲነሳ ሚክስድ የሆነ ስሜት ነው ያላቸው። አንዳንዴ በመቅናታቸው እንዴት ቀናው ብለው የሚያዝኑ የሚጸጸቱ ሰዎች አሉ። ግን ደግሞ ያቺ ስሜት የምትሰማቸው አንዳንዴ ደግሞ ስሬ ብለው በጣም ቅናት የሚያስቸግራቸው ሰዎች አሉ። ቅናት ምን አይነት ስሜት ነው? ያው የሚያልፍበት ያውቀዋል። በጣም ከባድ ነው፣ ኮምፕሌክስ ነው። ግን ምን ሊያሳጣንስ ይችላል? ጥቅም ኖሮትስ ያውቃሉ? አንዳንድ ሰዎች ደግሞ የኔ ቅናት እኮ በጣም አዎንታዊ ነው፣ ጥሩ ነው፣ ባልቀና ኖሮ እዚህ አልደርስም ብለውም አሳምረው የሚያወሩትም አሉ። የተወሰነ ነገር ከአንተ ብሰማ ደስ ይለኛል። አዎ፣ በነገራችን ላይ እኔ ቅናት አስመልክቶ ወደ አንቺ የሚመጡ ለቴራፒ የሚመጡ ሰዎች እጅግ አከብራቸዋለሁ። በእውነት አድሚት አድርገው ማለት ነው። ሰው ታምም ያለው ካለ ራሱ በጣም በጣም ትልቅ ነገር ነው። ግማሹን የሕክምናውን ግማሽ ጨረሰ። ልትድን ትወዳለህ ወይ ብሏል ጌታ። መጀመሪያ ሰው መታመሙን ማመን አለበት። ብዙ ጊዜ ሰዎች የሁላችን ችግር እኔ ቅናት የሚባል ነገር የለብኝም የምትል አባባላለች። ውሸት የሚባል ነገር አላቅም ወይም ዋሽቼ አላቅም ከሚለው ቀጥሎ ሁለተኛው ውሸት ይሄኛው ነው። በፍጹም አልቀናም እንደሚል ውሸት ሁለተኛው ደረጃ ይመስለኛል ሳስበው። ቅናት ሊቀር አይችልም በምንም ምክንያት ማለት ነው። እኛ ጸባይ ውስጥ ካሉ ነገሮች ናቸው። በጣም መጥፎ ብዙ ነገር የሚያበላሽ። በነገራችን ላይ ክርስትና ውስጥ የሰው ልጅ ድህነት የሰው ልጅ ውድቀት በቅናት የመጣ ማለት የሰው ልጅ የወደቀው በቅናት ነው። ሰይጣን በእግዚአብሔር አምሳል በተፈጠረው ሰው ልጅ ላይ ቀንቶ ነው። በቅናተ ሰይጣን ዘቧ ውስጥ ዓለም በሰይጣን ቅናት ወደ ዓለም የገባ ሞት ነው የሚለው ራሱ ቅዳሴያችን። ሞት ራሱ የመጣው የሰው ልጅ ውድቀት የመጣው ሰይጣን በሰው በመቅናቱ ነው። ስለዚህ ተራ ጉዳይ እያወራን አይደለም ማለት ነው። ቅናት እና አንድ ሰው ሲቀና ከሰይጣን ጋር ነው እየተመሳሰለ ያለው ማለት በፍርድ ቤት መዝገብ ከዲያብሎስ መዝገብ ጋር ነው አብሮ የሚፈረድበት ፋይሉ። ምክንያቱም እሱ በተፈረደበት ፍርድ ነው፣ ቅናቱ ነው እሱ የጣለው። ስለዚህ እኔም ወደ እሱ ነው የምመጣው እና ከሌሎቹ ኃጢአቶች በጣም ነፍስን የማቆሸሽ የመረበሽ አቅሙ ከባድ ነው ማለት ነው። ትልቁ ነገር በመጀመሪያ አድሚት ማድረግ ነው። ቅናት ሊሰማ ሲችል በቃ ይሄ ቀንቻለሁ፣ እንደዚህ አይነት ስሜት ተሰምቶኛል ብሎ አድሚት ማድረግ እና ከዛ በኋላ የምናደርገው ሪያክሽን ነው እኛ እንዲፋይን የሚያደርግ። ዲናይ ስናደርገው እኔ ቀንቻ አይደለም ቅናት ሊመስል ይችላል ይላል ሰው። በጣም ይባላል ይሄ አባባል በጣም ይባላል። ቅናት ሊመስል ይችላል ግን አይደለም። እንደዚህ አስቤ ነው። አዎ በቃ ይሄ ሰው እያረገ ያለው ወይም እያወራ ያለው ነገር ቅናት ሊመስል ይችላል እያለ ነው ራሱ መሰለን እኛ። እሱም ራሱ ግን መስሎታል ማለት እቺ ከራስ ጋር መቼስ ኦፊሻሊ ሰው ቀንቻለሁ። ቅዱስ ባስልዮስ የሚባል አባት ሰው ንስሐ ለመግባት ከሚቸገራቸው ኃጢአቶች አንዱ ቅናት ነው። ቀንቻለሁ ብሎ ጀስቲፋይ ያደርገዋል ለሆነ ነገር። እኔ እኮ እንትኑ አይደለም ነገሩ ነው እንጂ ሙያው ለሙያው ክብር ነው ይላል፣ ወይ ለቤተክርስቲያን ክብር ነው ይላል፣ ወይ ለአገሬ ብዬ ነው ምናምን ነው እንጂ እኔ እንትን ብዬ አይደለም ይላል። ቀንቶ ብቻውን ሲቀመጥ ማመን ያለበት ቀንቻለሁ። እንደው መስተዋት እያየን ቢሆን ቀንቻለሁ ማለት አለበት። የመጀመሪያው ሂደት አንዳንዱ ነገሮች እኮ ሰው ዝም ብሎ ራሱን ከመስተዋት ላይ እንዲያይ የምናስደርግባቸው ቀንቻለሁ ብሎ ቢጽፍ ራሱ ለመፈወስ እድል ይሰጠዋል። ቀናተኛ ልቤን ፈውስልኝ ብሎ ለጸሎት እድል ይሰጠዋል። በአጭሩ ንገርሽ መጽሐፍ ቅዱስ ቅናትን በተመለከተ በፍጹም አትቅና ብሎ አይደለም የደመደም። ሁለት ቁም ነገሮች ነው መጽሐፍ ቅዱስ ላይ ያለው መፍትሄ፣ የቅናት መፍትሄዎች ማለት ነው። አድሚት ካረኩት ችግሬን ካወቅኩት በኋላ ሁለት መሰረታዊ መፍትሄዎች አሉ። የመጀመሪያው መፍትሄ ህይወት ውድድር እንዳልሆነ ማስታወስ ነው። ሁሉም ሰው የሚኖረው የራሱን ህይወት ነው። እኛ የተለያየን ሰዎች መሆናችንን እንረሳዋለን። ለምሳሌ የተለያዩ ኢንስትሩመንቶች አሉ። የዜማ ከበሮ አለ፣ መሰንቆ አለ፣ ዋሽንት አለ። ዋሽንት እንዴት በመሰንቆ ይቀናል? መሰንቆ እኔ መቼ ነው እንደ ዋሽንት በትንፋሽ የሚጫወተኝ ሰው የሌለው ብሎ ሊቀና አይችልም። አንተ መሰንቆ ነህ፣
ዋሽንትም እንደዚህ ማለት ነው። ዛዘር ወይ ራውንድ ከበሮ እንደ ከበሮ ለመቼ ነው የምመታው አይልም ዋሽንት። ይህ ማለት የተለያየን ሰዎች ነን። የአንድ ባንድ የተለያዩ ኢንስትሩመንቶች ነን። እኔን የሚመስል ሌላ ሰው የለም። እኔ መጫወት ያለብኝ ራሴ ነው ነው። እኔ መሰንቆ ከሆንኩ እሱ ከበሮ ከሆነ እሱ ክራር ከሆነ ሁሉም የየራሱ ሮል አለ በህይወት ማለት ነው። እና በጣም ብዙ ክራሮች በመሰንቆ ቀንተው ነው ክራር ሳይሆኑ የሚሞቱት። ይሄ ማለት ምን ማለት ነው? የራሱን ኳሊቲ አፕሪሼት ማድረግ ያቆማል ሰው። የሆነን ሰው እያየ እድሜውን ይፈጃል። ቃየልና አቤል የተገዳደሉ ሰዎች ናቸው። እግዚአብሔር ያሳይሽ። 4 ሰው ነው ያለው ምድር ላይ 6 ሰው አዳም፣ ሔዋን፣ የቃየልና አቤል 2 እህቶች እና ቃየልና አቤል ናቸው። 6 ሰው ነው ያለው። ምን ሪሶርስ ጠቦ ነው ውስጥ የተጣሉት? ምንም እኔ የቃየልና አቤል ታሪክ ሳስብ አንድ ኢንተርቪው አይቼ በጣም የገረመኝ ደብረ ታቦር ላይ ለመጀመሪያ ጊዜ በኢትዮጵያ 2 መኪኖች ደብረ ታቦር ላይ ነበሩ የሚል አንድ ሰውዬ ኢንተርቪው ሲሰጡ ሰማሁ። እና እነዚያ 2 መኪኖች ተጋጩ። 2 ብቻ ናቸው። በከተማው ያለው መኪና 2 ነው፣ ተጋጩ ማለት ይሄ አይሮኒክ በጣም። ፈረሶቹ 2 ናቸው። ሜዳው ሰፊ ነው። አሳልፈኝ ይባባል። እኔ በአንቺ ስቀና እኔን የመሆን ጊዜን እያቃጠልኩ ነው፣ አንቺን ለመሆን ስታጠር ማለት ነው። ስለዚህ ለዚች አጭር እድሜ የሆነ ሰው ፕሮግረስ እያየው እንዲሆነ እያልኩ እየተደሰትኩ እየተቃጠልኩ እየተበሳጨው ለምን ጊዜን አጠፋዋለሁ? አንተን በመሆን ቢዚ ከሆንክ የሌላው ጉዳይ ያሳስበ እና ብዙ ጊዜ ቅናት የሚመነጨው እግዚአብሔር ለቃየል ምን አለው መሰለሽ? ስለምን ቀና ስለምን ፊት ጠቆረ አለውና ምን አለው መሰለሽ? መልካም ብታደርግ ፊት ያበራል ነበር አለው። ምን ማለት ነው? አንተ መልካም ከሰራህ የእሱ ሰክሰስ አያበሳጭም። የአቤል መስዋዕት አያበሳጭህም ነበር ነው። አዎ ይሄ ጀነራሊ ለሁላችንም ነው የተናገረው። ቃየሎችም አቤሎችም ስለበዛ ነው ለሁላችን ይሆናል። እኔ ጓደኛ መኪና ሲገዛ የምናደደው እኔ መኪና ስለሌለኝ፣ እሱ ከመግዛቱ በላይ እኔ ያለመኖር ጫና ሆኖብኝ ነው የምናደደው አይደል? ቢኖረኝ ግን ምንም አይመስለኝም። ስለዚህ የእሱ ሰክሰስ የሚያናድደኝ እኔ ፌል ስላደረኩ ነው። ስለዚህ መፍትሄው ምንድን ነው? የራሴ ላይ መስራት ነው። መልካም ብታደርግ ፊት ያበራ የለ ወይ? ለምን ራስ ላይ አታተኩርም? የአንተ ስኬት የእሱ ስኬት እንዳያናድድህ የማድረግ አቅም አለው። ስለዚህ የራስ ላይ ማተኮር፣ ከራስ ጋር መወዳደር። እኔ መብለጥ ያለብኝ ራሴን ነው። አሁን ያለሁትን ሄኖክን መብለጥ ነው እቅዴ መሆን ያለበት። ሁሉም ሰው አሁን ይህን ውይይት የሚሰማ ሰው መብለጥ ከፈለገ መወዳደር ከፈለገ አሁን ካለው ራሱ ከዚህ በኋላ 5 ዓመት ቢኖር የዛሬ 5 ዓመት ምን አይነት ሰው ነው የምሆነው እኔ ብሎ ትናንት ምን ነበርኩ፣ ከትናንት አሁን ይሻል ከሆነ ከዛሬ ነገ ምን አይነት ሰው ነው የምሆነው? ይሄኛውን ሰውዬ ብለጠው። ጎረቤትን እያየ ጊዜን አታጥፍ። እሱ የራሱን ሩጫ ነው የሚሮጠው። ምን እንደሆነ የምትቀናበት ሰው ከጀርባ ያለውን ስቃት አታውቅም። ብዙ የራሱ ህመም አለው። ስለዚህ እኔ ለመብለጥ የማስበው እኔን ከሆነ ውድድሩን በጣም ደስ የሚል ውድድር ይሆናል። የትናንትናውን እኔን በልጨው መገኘት። መልካም ብታደርግ ፊት ያበራል እንደተባለው ፊት ያበራል። 1 2ኛ እግዚአብሔር ይገርምሻል ቅኑ ደግሞ ብሎ አዟል። ቅኑ ለእንተ ተአቢ ጸጋ፣ ለምትበልጠው ጸጋ ቅኑ ይላል። አሁን ብዙ ጊዜ እኛ ገንዘብ ባለው እንቀናለን፣ ሀብት ባለው፣ ስልጣን ባለው፣ ውበት ባለው። ይሄ የተሳሳተ ቅናት ነው። ለሚበልጠው ጸጋ ቅኑ። እነዚህን የሚበልጣቸው ሌላ ጸጋ አለ። ምንድን ነው? ገንዘብ ባለው ሰው ከምቀና በሚመጸውት ሰው ብቀና፣ በመቄዶንያው ቢንያም ብቀና፣ በጣም ሀብታም ከሆነው ሰው ይልቅ ብዙ በሚሰጠው ሰው ብቀና፣ ሰዎች በጣም በሚወዱት ሰውዬ ከምቀና ሰዎችን በጣም በሚወድ ሰው ብቀናስ እሱ ይበልጣል። የሚበልጠው ጸጋዬ ነው። በሚለብስ ሰው ከምቀና በሚያለብስ ሰው ብቀናስ እሱ አቤት የሚቀያይረው ልብስ ከምል ብዙ ድሆችን በሚያለብሰው በቀና። የሚበልጡ ጸጋዎች አሉ፣ ዘላለማዊ ጸጋዎች። በእነዚህ የቀናው እንደሆን እኔን ጥሩ ሰው ያደርገኛል። ለምትበልጠው ጸጋ ቅኑ ማለት ይሄ በጣም ደስ የሚል ነገር ነው። እንዳልከው ቀንቻለሁ ብሎ ማመኑ ትልቅ ነገር ነው እንጂ ጀስቲፋይ ማድረጉ ወደ መፍትሄው አያስጠቃንም። እኔ መንፈሳዊ ቅናት ነው የቀናሁት ወይ ደግሞ ለመሻሻል ብዬ ነው የቀናሁት። ይሄ ምንድነው? ኃጢአቴን አጥምቄ ክርስቲያን ማድረግ ማለት አጥምቄው መንፈሳዊ ኃጢአት የሚባል ነገር የለም።
በቃ እና የመጀመሪያው እንትን አሁን እኔ ጋር ይመጣሉ ለቴራፒ ቅናት ያስቸግረኛል ብሎ ምን አይነት ከሬጅ ነው? በጣም ምን አይነት ከሬጅ ነው? በጣም እና ስለ ዩኒክነስ የገለጽክበት መንገድ በጣም ልክ ነው። የሙዚቃ መሳሪያዎች የራሳቸውን ሮል ሲጫወቱ መጨረሻ ላይ ሃርመናይዝድ የሆነ የሚያምር ድምፅ አይደለም የምንሰማው። ሁላችንም ግን የሆነን ሰውን ለመሆን ከሆነ የምንሄደው ሁሉም ትራምፔት ከሆነ ሁሉም ሳክስፎን ከሆነ ተበጠበጠ ማለት ነው እና በጣም ኢምፖርታንት ነገር ነው።